እዚህ ምድር ላይ እናንተ ሳትፈልጉ እስካመጧችሁ ድረስ ማለት ነው ግዴታ እነሱን የማሳደግ እንደ ህሊና ካላችሁ ኦኬ እንጥሯችሁ ላችሁ እንጂ ከዛ በላይ አሁን እቺ ፎቶ ያመጣ ሴትዮ ወጠምሻ ናት። ደንበኛ ትልልቅ ድንጋይ ተሸክማ መስራት የምትችልና መብላት የምትችላት እጅግር አላት። ተነስታ አትበላም እንዴ? የሌላ ሰው እናት ራሱ ናት አይደል? ልንገርሽ የዛች ሴትዮ እናት እቺ ወጠምሻ እናትሽ ደበሎ እናትሽ ተነስታ ስራ ብትሰራ ያዋጣታል። እኔ ቤታ 600,000 ፎሎ አየችና ያ ሁሉ ዶላር መስሏትኝ የቤታ እናት ነኝ ብላ ከምትመጣ አንቺ ስንቱን አሁን አታስተናግጂ? ማናባሽሽ ልትጦሪ የምትመጪው? እናቲቱ ብዙ የሚያቀኝ ሰው እኮ አለ። ብዙ ሰው እኮ ቤተሰቤን ያውቃል። ለማን ነው ማስረዳው እንዴ? ለራሴ ነው እስኪነጋልኝ ነው የቸኮልኩትኝ የነበረው ይሄንን እስካወራ። ማን ናቸው? ሀቢባን አሁኑኑ ደውልላታለሁ። ለሀቢባ ከዚህ ሰው አጥፊ ነው ማለት ማን አባታቸው ናቸው እንደሱ? እናቴስ ብትሆን ይርዷታ ከተራበች። እንዲህ አይነት እናት የለኝም። እንዲህ አይነት ለማኝ እናት የለኝም። እኔ የእናቴ ቤተሰቦች እግዚአብሔር ምስክሬ ነው ሀብታም ናቸው። እንኳን አይደለም እንዲህ ወጥተው ሊለምኑ ማለት ነው። ቅማላሞች ለእናንተ ማብራሪያ መስጠት እናቴ እቺ ናት ብዬ ማምጣት ስለማልፈልግ አሜን ፎቶ ይሄ ነው ወይ ቤተሰቦቿን ማምጣት ማን አባታችሁ ስለሆናችሁ ነው ማመጣው እዚህ ቲክቶክ ላይ ብዬ እንጂ ብነግራችሁ የሚታወቁ ናቸው። ግን ለማንም አባታችሁ ማብራሪያ መስጠት አይጠበቅብኝ። ማን ናችሁ እናንተ ቅማላም? እኔን የወለዱኝ ቤተሰቦች እንኳን መለመን አይደለም እኔን እንኳን 5 ሳንቲም አይጠይቁኝም። እንኳን ወጥተው ሊለምኑ። እንዲህ አይነት እናትም ካለችኝ ማለት ነው እንዲህ ምትለምን እናት ቢኖረኝ ማለት አውጥቼ ነው ምጥላት። እኔ ኩሩ ነኝ። ብራብ ድህነት ቢጥለኝ ይሄን ማህበረሰብ ወጥቻ ላይ እንኳን እናት ኖሮኝ እንደዚህ አይነት እናት ወጣ ልታወራ ቀርቶ እኔ ቤታ በህይወት እያለሁ ማለት ነው እውነት እኔ እናቴ እንደዚህ ልመና ልትወጣ እኔ ቤታ በህይወት ቆሜ ለዚህ ማህበረሰብ እንኳን እናት አይደለም አባት የሩቅ ዘመዴ እንኳን እንዲወጣ አልፈቅድለት። ሶሻል ሚዲያ አስረግጬ ነው የምነግራችሁ።